የ12ኛ ክፍል ተማሪዎች ልብ ብላችሁ አድምጡ። በጎበዝ ተማሪዎችና በስማርት ተማሪዎች መካከል ያለው ልዩነት ይህ ነው። ስማርት ተማሪዎች ብዙ ጊዜ የሚያነቡትን ወደ ውጤት መቀየር ይችላሉ። እያንዳንዱ ሙቭመንታቸውን ፕላን ሳያደርጉ አይንቀሳቀሱም። እንዲሁም በራሳቸው በጣም ኮንፊደንት ናቸው። ሲቀጥል ደግሞ ስለሚፈልጉት ነገር በደንብ ያስባሉ እንጂ አይጨነቁም። አሁን 4 ስማርት ተማሪዎች ብቻ የሚያደርጓቸውን ነገሮች እነግራችኋለሁ። በቪዲዮ መጨረሻ በጣም ጠቃሚ የሆነ አንድ ቦነስ እነግራችኋለሁ። ለማታውቁ ሳምሶን ጌታቸው እባላለሁ። ዩቲዩብ ላይ ዩኒቨርሲቲ እና ኢንትራንስ ኤግዛም ቤዝድ የሆኑ ኮንቴንቶች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሌትስ ዳይቭ ኢን። መቼም በአካባቢያችሁ በጣም የሚጠበቁ ተማሪዎች የማይጠበቁ ውጤትን ሲያመጡ አስተውላችሁ ይሆናል። የመጀመሪያው የሚለን ይህን ነው፣ የ20 በ80 ህግን መከተል። ሁላችንም ቢሆን ለፈተና ለመዘጋጀት የሚሆነን ኢነርጂና ታይም አለን። ይህን ኢነርጂና ታይም እንዴት አድርገን ማኔጅ እናድርጓለን የሚለውን በሁለት አይነት እይታ ልናየው እንችላለን። የመጀመሪያው ስማርት ተማሪዎች የ20 በ80 ሩልን አፕላይ የሚያደርጉት ከ20 እስከ 40% የሚሆነውን ኢነርጂና ጊዜያቸውን ለንባብ በማድረግ እንዲሁም ደግሞ ቀሪውን ከ60 እስከ 80 የሚደርሰውን በፐርሰንት የሚደርሰውን የኢነርጂና ታይማቸውን ጥያቄ መስራት ላይ ኢንቨስት እያደረጉ ራሳቸውን ለኢንትራንስ ኤግዛም በበቂ ሁኔታ ፕሪፔር ያደርጋሉ። ሁለተኛው 20 በ80 ሩል የሚባለው ደግሞ 80% የሚሆነው የኢንትራንስ ጥያቄ ፎከሲንግ ኤሪያ ከምንላቸው እነዚህ 20% ከሆኑት ብቻ ነው የሚወጣው እና ስማርት ተማሪዎች እነዚህ ለይተው በደንብ እዛ ጋር ፎከስ አድርገው 80% የሚሆነው ኢነርጂና ጊዜያቸውን ለንባብ ከመደቡት ማለት ነው በደንብ እዛ ጋር ኢንቨስት አድርገው 20% ላይ ብቻ ፎከስ አድርገው ለኢንትራንስ በደንብ ፕሪፔር ያደርጋሉ። ያ ማለት ግን 20% ቀሪውን 20% የሚሆነውን ደግሞ ሌሎች ፎከሲንግ ኤሪያ ካልሆኑት በደንብ እውቀታቸውን እያሰፉ ለኢንትራንስ በበቂ ሁኔታ ፕሪፔር ያደርጋሉ። ሰው ስማርት መሆን ከፈለጋችሁና ለኢንትራንስ ቤተር በሚባል ዌይ ፕሪፔር ማድረግ የምትፈልጉ ከሆነ የስማርት ቴስቶችን ሩል ወይም 20 በ80 ሩልን መከተል ይኖርባችኋል። ሁለተኛው ደግሞ ዲሲፕሊንድ መሆን ነው። ያ ማለት ደግሞ ምን ማለት ነው? እነዛ ጥቃቅን አክሽነብል የሆኑት ሴሽኖች ላይ ራሳችንን ታማኝ ማድረግ ነው። እንሰራቸዋለን ያልናቸውን ጥቃቅን ስቴፖች እነዛን ላይ ራሳችንን ታማኝ በማድረግ ዲሲፕሊንድ መሆን፣ እንዲሁም ደግሞ ዴዲኬትድ ናችሁ ዲስትራክትድ እንዳትሆኑ ደግሞ ከዲስትራክት ፍሪ የሆነ ወርክ ስፔስ በማዘጋጀትና የፖሞዶሮ ያጠናን ስልትን በመጠቀም ራሳችሁን ሞር ፕሮዳክቲቭ ለማድረግ መሞከር፣ እንዲሁም ደግሞ ዴዲኬትድ መሆን ይጠበቅባቸዋል። አቶሚክ ሃቢትም ታይኒ ቼንጅ ሪማርካብል ሪዛልት ይላል። ያ ማለት ምን ማለት ነው? እኛ ለምንታመንላቸው ጥቃቅን ስቴፖች ወይም ጥቃቅን እኛ መስራት ያሉብን ስቴፖች ላይ ታማኝ ከሆነ እነዛ ተጠራቅመው ነው ነገ እኛ የተሻለ ወይም ቤተር ፐርሰን የሚያደርጉን ማለት ነው። 1% በየቀኑ ራሳችሁን አፕዴት ለማድረግ ሞክሩ። አት ዘ ኤንድ ኦፍ ዘ ይር በዚህ አይነት ስቴፕ የምትሄዱ ከሆነ 37.78 እጥፍ ያክል ራሳችሁን የተሻለ ሆናችሁ ልታገኙ ትችላላችሁ። በተቃራኒው ግን ራሳችሁን 1% እያባሳችሁት የምትሄዱ ከሆነ ደግሞ በ0.03 ኦር ሳምቲንግ አካባቢ ራሳችሁን በጣም ወርዳችሁ ወርስ አድርጋችሁ ልታገኙ ትችላላችሁ። እዛው የተጠቀሰ አንድ ኤግዛምፕል ምን ይላል? አንድ ኤርፕሌን ከሎስ አንጀለስ ወደ ኒውዮርክ ሲቲ እየበረረ ከሆነና በ3 ሳምቲንግ ዲግሪ አንግሉን ወደ ሳውዝ ከሳተ ቀጥታ የሚገባው ወዴት ነው ይላቸዋል? ወደ ዲሲ ነው። ያ ማለት ደግሞ ምን ማለት ነው? ትንሽ አንግል በመሳቱ በጣም ቫሪ የሚያደርግ በጣም ትልቅ ማተር የሚያደርግ ጥፋት ሊያጠፋ ይችላል። ስለዚህ እኛም ጥቃቅኖቹ ስቴፖች ላይ መታመን ካልቻለን በኋላ ኢንትራንስ ኤግዛም ውጤታችን ላይ በጣም ቫሪ ሊያደርግ ስለሚችል እኛንም አፌክት ሊያደርገን ስለሚችል እዛ ነገር ላይ በደንብ ፎከስ እንድናደርግ የተነገረ ማለት ነው። አቶሚክ ሃቢትን እንድታነቡት ሪኮመንድ አድርጋችኋለሁ። ዲሲፕሊን መሆናችሁ እንዳትረሱ። ሶስተኛው ስማርት ተማሪዎችን ከጎበዝ ተማሪዎች ወይም ከኦርዲናሪ ተማሪዎች የሚለያቸው በደንብ የሚረዱት ከመምህሮቻቸው ነው። ያ ማለት አንድ ርዕስ ላይ ዲፕሊ አንደርስታንድ የሚኖራቸው መምህሮቻቸው በደንብ ሲያስረዷቸው በደንብ በጥሞና ይከታተላሉ። በተለይ በጣም የሚወዷቸው ፌቨሪት ሳብጀክታቸው ላይ ማለት ነው። ያኔ እኔ 12ኛ ክፍል እያለሁ በተለይ የኔ ፌቨሪት ሳብጀክት ማትስ ነበር። እዛ ላይ መምህራችን በደንብ ስታስረዳን በደንብ ነበር የሚከታተለው። ሌላ ክላስ ላይ በደንብ እንቅልፍ ራሱ ሊመጣኝ ይችላል፣ በደንብ ላልከታተል ይችላለሁ። ነገር ግን ማትስ ላይ በጣም ዴዲኬትድ ሁኜ መምህሯ ስታስረዳ በደንብ ስለምረዳ ወይም ደግሞ ዲፕሊ አንደርስታንድ አድርጋታለሁ። እንዲሁም ደግሞ በደንብ ስታስረዳ የምትለውን ነገር በመረዳቴ በጣም ጊዜን ሴቭ አድርጎልኛል። ምክንያቱም ማትስ ላይ ያን ያክል ኢነርጂ እና ታይም ዌስት እንዳላረግ ሌሎችም ወይም ደግሞ ደካማ የሆንኩባቸው ትምህርቶች ላይ ባላንስ አድርጌ ኢንትራንስ ኤግዛም ላይ አሪፍ ውጤት እንዳመጣ ፕሪፔርም እንዳደርግ በደንብ ረድቶኛል ማለት ነው። ሶ እናንተም እንደዚህ አይነት መንገድ መከተል ያለባችሁ። አንደርስታንድ ለማድረግ ሞክሩ። ይሄ በጣም ይጠቅማችኋል። ያው ለሁሉም ላይ ስራ ይችላል፣ ግን ኦልሞስት ለ80% ለሚባሉ ስማርት ተማሪዎች የሚሰራው ይሄ ነው እና በቻላችሁ ታቅም ከመምህሮቻችሁ በደንብ አንደርስታንዲንጋችሁን ቢልድ ለማድረግ እንዲሁም ደግሞ በደንብ ለመረዳት ሞክሩ።
ሌላ እዚህ ላይ የሚጨምርላችሁ ነገር ደግሞ ሁልጊዜ ቢሆን ፊት ለፊት ወንበር ላይ ለመቀመጥ ሞክሩ። ያ ደግሞ ለምንድነው ፊት ለፊት ወንበር መቀመጥ ያለብን ካላችሁኝ፣ አንደኛ ቤተር አንደርስታንድ እንዲኖራችሁ ያደርጋል ከሌሎች ተማሪዎች። ምክንያቱም ፒውር የሆነ ሳውንድ ወይም ደግሞ ኢሜጅ ቀጥታ ለእናንተ ከሌሎቹ ተማሪዎች አንጻር ይደርሳችኋል ማለት ነው። ይሄ ደግሞ ለአንደርስታንዲንጋችሁ ፎከስ እንድታደርጉ በጣም ይረዳችኋል። ሁለተኛ ደግሞ በደንብ ዲስትራክትድ እንዳትሆኑ ተማሪዎች በሚያሳዩት ሪያክሽን፣ አሁን ጀርባ ላይ የምትቀመጡ ከሆነ ጥግ ላይ ስትቀመጡ ፊት ለፊት ያሉ ተማሪዎች የሚያሳዩት ሪያክሽን ምናምን ዲስትራክት ያደርጋችኋል፣ አቴንሽናችሁን ግራብ ያደርጋችኋል። ራይት ሶ እናንተ ፊት ለፊት ላይ በምትቀመጡ ጊዜ ግን ምንም አቴንሽናችሁን የሚሰርቃችሁ ነገር አይኖርም። ሁለተኛ ደግሞ አክቲቭ ሁናችሁ እንድትከታተሉ ይረዳችኋል። ምንም ዲስትራክሽን አይኖርም። ሲቀጥል ደግሞ ኦፖርቹኒቲዎች ይመጣሉ። እነዛ የሚያነቋችሁ የኦፖርቹኒቲዎች ለምሳሌ መምህሮቻችሁ ብዙ ጊዜ ጀርባ ላይ ያሉ ተማሪዎችን ከመጠየቅ ይልቅ ፊት ለፊት ላይ ያሉ ወይም በደንብ የሚከታተሏቸውን ፎከስ የሚያደርጉ ተማሪዎችን የመጠየቅ ፕሮባቢሊቲያቸው ከፍ ያለ ስለሆነ እናንተን በተደጋጋሚ ያን ኦፖርቹኒቲ እንድታገኙ ያደርጋችኋል። ሲቀጥል ደግሞ ያ ደግሞ አክቲቭ እንድትሆኑ ስለሚያደርጋችሁ በጣም ይጠቅማችኋል። ስለዚህ ፊት ለፊት ወንበር መቀመጥና መምህሮቻችሁ ሲያስረዱ በደንብ ለመረዳት መሞከራችሁን እንዳትረሱ። አራተኛ ስማርት ተማሪዎች የሚያደርጉት ደግሞ ዲፕሊ አንደርስታንድ ያደርጋሉ። አንድ ቶፒክ ላይ ከገቡ በኋላ ያን ቶፒክ በደንብ ልት ያደርጉትና ፕሬዘንቴሽን ላይ ሲወጡ አይታችኋቸው ከሆነ አይንተባተቡም። ብዙ ጊዜ የሚንተባተቡ ተማሪዎች ምንድናቸው? ሸምድደው ቀጥታ ሜሞራይዝ ለማድረግ የሚሞክሩ ተማሪዎች ናቸው እና ሜሞራይዝ ለማድረግ አይሞክሩም። እነሱ ዲፕሊ አንደርስታንድ አድርገው በራሳቸው ኤክስፕሬሽን ብዙ ጊዜ እንደውም መምህሮቻቸው ሲጠይቋቸው እንዲህ ፕሬዘንቴሽን ላይ ሲቀርቡ የራሳቸውን ኤክስፕሬሽን በራሳቸው እይታ በራሳቸው አንግል ኤክስፕረስ ያደርጋሉ ለሌሎች ተማሪዎች። በጣም ኮንፊደንት ይሆናሉ። ያ ደግሞ በጣም ያግዛቸዋል። ዲፕሊ አንደርስታንድ ቢልድ እንዲያደርጉ ዲፕሊ አንደርስታንዲንግ እንዲኖራቸው ያደርጋቸዋል። ያ ዲፕ አንደርስታንድ ደግሞ ራሱ ስፔሲፊክ ኖሌጅ ስለሆነ ሪል ላይፍ አፕሊኬሽን ላይ ሊጠቅማቸው ይችላል። ላይክ ቲክቶክ ላይ የሆነ ልጅ አውቃለሁ ልክ እንደዛ ፊዚክስ ላይ የምንማራቸውን ነገሮች አፕላይ እያደረገ የሆኑ ፕሮብለሞችን ሶልቭ የሚያደርግ ልጅ እና ልክ እንደሱ የሆነ ዲፕ አንደርስታንድ ሲኖራችሁ አንድ ነገር ላይ ስፔሲፊክ የሆነ ኖሌጅ ሲኖራችሁ በራሳችሁ ኤክስፕረስ ለማድረግ አትቸገሩም እዛ ነገር ላይ፣ ምክንያቱም አንደርስታንዲንግ ስላላችሁ። እንዲሁም ደግሞ ሪል ላይፍ አፕሊኬሽን ላይ ወይም ሪል ላይፍ ፕሮብለሞችን ሶልቭ ለማድረግ አትቸገሩ ማለት ነው። በቻላችሁት አቅም አንደርስታንድ ለማድረግ ሞክሩ። ከዚህ በፊትም ይህን በሌላ ቪዲዮ ነግሬያችኋለሁ። ሜሞራይዝ ማድረግ በጣም ይገላችኋል። ስለዚህ ሜሞራይዝ ለማድረግ እንዳትሞክሩ። በመጨረሻም እንዳልኳችሁ ቦነሳችሁን ልስጣችሁ። ግን ከዛ በፊት እስካሁን ቪዲዮን ካያችሁት በጣም ተመችቷችኋል ማለት ነው። ስለዚህ ልክ እንደናንተ ሌሎችም ይህን ቪዲዮ የሚያስፈልጋቸው ሰዎች ስለሚኖሩ ተምባፕ ሳይኑን ክሊክ ማድረጋችሁን እንዳትረሱ። እንዲሁም ሰብስክራይብ ካላደርጋችሁ ፕሊስ አሁኑ ሰብስክራይብ አድርጉኝ፣ የማበረታታት ይሆንልናል ማለት ነው። ስለዚህ ወደ ቦነሳችን አምስተኛ ስማርት ተማሪዎችን የሚለያቸው ለርኒንግ ስታይላቸውን ያውቃሉ። አሁን እናንተ ምን አይነት ለርኒንግ ስታይል ነው የምትከተሉት ታውቁታላችሁ? ማለት አሁን እንዴት ቢያስረዷችሁ ይገባችኋል? ቪዥዋል ለርነር ናችሁ? ከነስተቲክስ ናችሁ? ኦዲቶሪ ናችሁ? ወይስ ሌሎች ናችሁ? ማለት እንዴት ቢነገራችሁ ነው የሚገባችሁ? ወይም ቢያሳዩአችሁ እየሞከራችሁ ነው የሚገባችሁ? የሆነ ነገር በስዕል ወይም በግራፍ ነገር ሲቀመጥላችሁ ነው የሚገባችሁ? ወይስ የሆነ ሰው ሲነግራችሁ ነው የሚገባችሁ? እንዴት እንደሚገባችሁ ወይም ለርኒንግ ስታይላችሁን ለይታችሁ ባወቃችሁ ቁጥር እዛ እንዴት ማጥናት እንዳለባችሁ አትቸገሩም። ስለዚህ በደንብ በሚገባችሁ መንገድ ራሳችሁን በበቂ ሁኔታ ፕሪፔር ማድረግ ትችላላችሁ ማለት ነው። እነዚህን አፕላይ የምታደርጓቸው ከሆነ ስማርት ትሆናላችሁ። ወይም ደግሞ ከነዚህ ውስጥ እናንተ እያደረጋችኋቸው ከሆነ አብዛኞቹን ስማርት ናችሁ ማለት ነው። ስለዚህ ተጠቀሙበት። ዝም ብላችሁ እንድታባክኑት አልፈልግም። ይሄን ያክል ጊዜ አችሁን ሰውታችሁ ይሄን ቪዲዮ እስካያችሁ ድረስ የሆነ ነገር ይዛችሁ መውጣት አለባችሁ እና አፕላይ አድርጉት። ስማርት ተማሪዎች ሁኑ። ኢንትራንስ ኤግዛሚኔሽን ላይ አሪፍ ስኮር እንድታደርጉ ይረዳችኋል። ስለዚህ ስማርት ተማሪ ብትሆኑ አሪፍ ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። እንደምትወዱት አልጠራጠርም። አሁን ለሶስተኛ ጊዜ ፕሊዝ ተምባፕ ሳይኑን ክሊክ ማድረጋችሁን እንዳትረሱት። ሰብስክራይብ ካላደርጋችሁ እስካሁን ሰብስክራይብ የሚለውን በተን መጫናችሁን እንዳትረሱ። ሌላ ስትራግል የሚያደርጋችሁ ኢንትራንስ ላይ ወይም ደግሞ ስታጠሩ የሆነ ስትራግል የሚያደርጋችሁ ሀሳብ፣ ጥያቄ ምናምን ካላችሁ ሌሚኖ ኢን ዘ ኮሜንት ኦር ዲስክሪፕሽን ቦክስ ላይ የቴሌግራም ቻናል ሊንክ አስቀምጥላችኋለሁ። እዛ ጋር ዲስከስ ልናደርገው ሶልቭ ልናደርገው እንችላለን ማለት ነው። ስማርት ነኝ ብላችሁ የምታስቡ ከሆነ አሁን የነገርኳችሁን 5 ነገሮች አሟልታችኋል ማለት ነው። ስለዚህ ኢንትራንስ ኤግዛም ላይ አሪፍ ውጤት ታስመዘግባላችሁ። ነገር ግን ስማርት ነኝ ብላችሁ ካላስባችሁ አሁን የነገርኳችሁን 5 ነገሮች አፕላይ አድርጉ። እንዲሁም ስማርት ናችሁ ኢንትራንስ ኤግዛም ላይ አሪፍ ውጤት አስመዝግቡ። See you in the next video.